ጥያቄ ቁጥር 1 ኢየሱስ ክርስቶስ ሲወለድ እጅ መንሻ ይዘው ሰብአ ሰገል ከየት አቅጣጫ ነበር የመጡት? ሀ. ከሰሜን ለ. ከደቡብ ሐ. ከምስራቅ መ. ከምዕራብ ትክክለኛው መልስ ሐ. ከምስራቅ። ጥያቄ ቁጥር 2 ከሚከተሉ ጥያቄዎች በመጽሐፍ ቅዱስ ስለ መጥምቁ ዮሐንስ ያልተጻፈው የቱ ነው? ሀ. ልብሱ የግመል ጠጉር ነው። ለ. በወገቡ ጠፍር ይታጠቅ ነበር። ሐ. ምግቡም አንበጣና የበረሃ ማር ነበር። መ. ሁሉም። ትክክለኛው መልስ መ. ሁሉም። ጥያቄ ቁጥር 3 ቅዱስ ዮሐንስ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ ያለው ማንን ነው? ሀ. ሰዱቃውያንን ለ. ፈሪሳውያንን ሐ. ሮማውያንን መ. ሀ እና ለ። ትክክለኛው መልስ መ. ሀ እና ለ ሰዱቃውያንንና ፈሪሳውያንን። ጥያቄ ቁጥር 4 ኢየሱስ ክርስቶስ በዮሐንስ እጅ ሊጠመቅ ከየት ወዴት ነበር የሄደው? ሀ. ከቤተልሔም ወደ ዮርዳኖስ ለ. ከእስራኤል ወደ ሮም ሐ. ከገሊላ ወደ ዮርዳኖስ መ. መልስ አልተሰጠም። ትክክለኛው መልስ ሐ. ከገሊላ ወደ ዮርዳኖስ። ጥያቄ ቁጥር 5 ከሚከተሉት ውስጥ ወንድማማቾች እነማን ናቸው? ሀ. ጴጥሮስና ዮሐንስ ለ. እንድርያስና ጴጥሮስ ሐ. ያዕቆብና ጴጥሮስ መ. ሁሉም። ትክክለኛው መልስ እንድርያስና ጴጥሮስ ለ። ጥያቄ ቁጥር 6 በመጽሐፍ ቅዱስ ውስጥ የሚያስታርቁ ብፁዓን ናቸው ዳሽ ይባላሉና ባዶ ቦታ ላይ የሚገባው ትክክለኛው መልስ የቱ ነው? ሀ. በሰማይ አስታራቂዎች ለ. የእግዚአብሔር ልጆች ሐ. ጻድቃን ይባላሉ መ. ሁሉም። ትክክለኛው መልስ የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። ስለዚህ መልሱ ለ። ጥያቄ ቁጥር 7 ጌታችን ኢየሱስ ክርስቶስ ሲያስተምር እኔ ሕግን ለመሻር እንጂ ነቢያትን ለመሻር የመጣሁ አይምሰላችሁ ብሎ ነበር። ሀ. እውነት ለ. ሐሰት ሐ. መልስ የለም። ትክክለኛው መልስ ለ. ሐሰት። ኢየሱስ ክርስቶስ ሲያስተምር እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም ብሏልና። ጥያቄ ቁጥር 8 ኢየሱስ ክርስቶስ ሲያስተምር ለሁለት ጌቶች መገዛት የሚቻለው ማንም የለም ያላቸው ጌቶች እነማንን ነበር? ሀ. ጲላጦስና ሄሮድስ ለ. ሄሮድስና እግዚአብሔር ሐ. እግዚአብሔርን እና ገንዘብ መ. መልስ የለም። ትክክለኛው መልስ ሐ. እግዚአብሔርንና ገንዘብ። ጥያቄ ቁጥር 9 ኢየሱስ ክርስቶስ ሲያስተምር የበግ ለምድ ለብሰው ከሚመጣባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ ብሎ ነበር። ሀ. እውነት ለ. ሐሰት ሐ. መልስ የለም።
ትክክለኛው መልስ ሊት ውሃ እውነት። ጥያቄ ቁጥር 10 ከ12ቱ ሐዋርያት መካከል ቅዱስ ማቴዎስ ለአገልግሎት ከመጠራቱ በፊት የቀድሞ ስራው ምን ነበር? ይህንን መልስ በኮመንት ጻፉልኝ። እሺ እስካሁን ያያችሁት ከተመቻችሁ ቤቱን ሰብስክራይብ፣ ላይክ እንዲሁም ኮፒ ሊንክ ማድረግ እንዳይረሳ። በቀጣይ ቪዲዮ እንገናኛለን። መልካም ቆይታ ይሁንላችሁ።